ጤና ይስጥልኝ ክቡራን አድማጮቼ፣ ሰበር መረጃ ወደ እናንተ ይዤ መጥቻለሁ። ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ መሆኑ ተሰምቷል። ባለፉት ወራት በደብረ ጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎች ሲወስድ ቆይቷል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋት በማስፈን ያለውን ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል። ባለፉት ቀናት በክልሉ ያሉት ታጣቂ ኃይሎች አመራሮች ድጋፍ እንዳለው የሚነገርለት የደብረ ጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑ እየተገለጸ ነው። ይህ ሁኔታ በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋት የፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነው ነዋሪዎች የገለጹት። በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል ዋነኛ የሚባሉትን 3 መኮንኖች ማገዱን ካስታወቀ በኋላ ውጥረቱ አይሏል። ዛሬ ማክሰኞ ረፋድ ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን የተቃወሙ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአዲግራት ከንቲባ ጽሕፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጭ መሆኑም ታውቋል። ይህን ተከትሎ በሰላማዊ ሰዎችና በታጣቂዎች መካከል የተፈጠረ ግጭት ወይንም የደረሰ ጉዳት እንዳለ እስካሁን አልተገለጸም። ትናንት ሰኞ የዞኑ ሰላምና ጸጥታ ጽሕፈት ቤት ኃላፊ ለ4 ሰዓታት በዶክተር ደብረጽዮን በሚደገፉ የጸጥታ ኃይሎች ታስረው እንደነበርም ተሰምቷል። የአዲግራቱን ከንቲባ ጽሕፈት ቤት በቁጥጥር ስር መዋሉን ህወሓት በፌስቡክ ገጹ ላይም አረጋግጧል። የአዲግራት ከተማ ከንቲባ ሆኖ በምክር ቤት የተሾመው ረዳኢ ገብረ እግዚአብሔር በምስልን የግለሰቦች በተሾሙ ሰዎች ምክንያት ጽሕፈት ቤቱን ተረክቦ አገልግሎት እንዳይሰጥ አድርጎ ቆይቷል በማለት ጽሕፈት ቤቱን መልሰው መቆጣጠራቸውን ገልጸዋል። የትግራይ አመራሮች በወረዳና በዞን ደረጃ በሚደረጉ የሹምሽር ጉዳዮች ፖለቲካዊ ሰጥ አገባ ውስጥ መቆየታቸውም ይታወሳል። ይህ በክልሉ አመራሮች መካከል እየተካረረ የመጣው አለመግባባት ያስከተለው የጸጥታ ስጋት ደግሞ ከ2 ዓመት በፊት የነበረው ሁኔታ እንደሚያስታውሳቸው ነዋሪዎች በሰቀቀን እየተናገሩ ነው። በአሁኑ ወቅት በሁለት ቡድን ተከፋፍለው በክህደትና በመንግስት ግልበጣ የሚወነጃጀሉት የህወሓት አመራሮች ሁኔታ በህዝቡ መካከል ስጋት ወደ ፈጠረ አለመግባባት ገብተዋል። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ሰኞ መጋቢት 1 2017 ዓ.ም አለመረጋጋት ለመፍጠር እየተንቀሳቀሱ ነው ያሏቸውን 3 የትግራይ ኃይል አዛዦች አግደዋል። በደብረ ጽዮን የሚመራው የህወሓት ክፍል ደግሞ አቶ ጌታቸው ረዳን የቀድሞ ፕሬዝዳንት እንደሆኑ በመግለጽ ይህ እግድ ህጋዊነት የሌለውና ተግባራዊ የማይሆን በማለት ውድቅ አድርገውታል። በተመሳሳይ የክልሉ የሰላምና ጸጥታ ቢሮ በፌስቡክ ገጹ ላይ ባወጣው መግለጫ እርምጃው የተቋሙን አሰራር ያልተከተለ ያልሾመውን የሚያወርድ የግለሰብ እርምጃ ነው በማለት ቅቡል አይደለም ብለዋል። መግለጫው የአንጃው መግለጫ ግልባጭ ነው። ይህም ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት የሌለው ስለሆነ በአስቸኳይ መታረም አለበት ብሏል። ይህ ካልሆነ ግን ይህን ተከትሎ ለሚመጡ ነገሮች ሙሉ ኃላፊነት የሚወስደው በቢሮው ስም መግለጫ ያወጣው ከፍተኛ የቢሮ አመራር ነው በማለትም አስጠንቅቋል። የክልሉ ህዝብ ከ2 ዓመት በፊት የተካሄደው ደም አፋሳሽ ጦርነት ካስከተለው የገንዘብ የስነ ልቦና ሰብአዊ ቀውስ ገና አላገገመም። በአዲግራት በመቀለና በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ እቃዎች ዋጋ መጨመር፣ በገፍ መሸመትና የመረበሽ ሁኔታ እንደሚታይም እየተሰማ ነው። ይህ ስጋት ከክልሉ የሚወጡ ሰዎችን ቁጥር እንዲጨምርም ማድረጉን አመልክቷል። በትግራይ ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት ደቡብ አፍሪካ ፕሪቶሪያ ላይ በተፈረመ ስምምነት ተቋጭቶ በትግራይ ጊዜያዊ አስተዳደር ከተቋቋመ በኋላ ህወሓት ፕሬዝዳንቱ ለመቀየር ለፌዴራል መንግስት ተደጋጋሚ ጥያቄ ሲያቀርብ ቆይቷል። ካለፈው ዓመት አጋማሽ ወዲህ ግን በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩና በምክትል ሊቀመንበሩ በሚመራ ቡድኖች ተከፍሎ ሲካሰስ መቆየቱ ይታወሳል። ሁለቱ ወገኖች ባለፈው ህዳር ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ይሄው ጥያቄ ተነስቶ በክልሉ ምርጫ ተካሂዶ መደበኛ አስተዳደር እስኪቋቋም ድረስ ጊዜያዊ አስተዳደሩ በስራ ላይ እንደሚቆይ በጠቅላይ ሚኒስትሩ መገለጹ ይታወሳል። የህወሓት የህጋዊነት ጉዳይ መቋጫ ካለማግኘቱ ባሻገር ባለፈው የካቲት ወር የኢትዮጵያ ምርጫ ቦርድ በደብረ ጽዮን የሚመራው የህወሓት ክንፍ ለሚቀጥሉት 3 ወራት ማንኛውም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ማገዱ ይታወሳል።